ዓለምን ሁሉ በፈጠረ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሶስተኛው ሳምንት ምኩራብ። ቤተ መቅደስ ሰውነታችን ኃጢአትን ለሚነግዱ የጨለማ ሰራዊት ለአጋንንት ተገዛ። ክርስቶስ ለራሱ ማደሪያነት በገዛ ደሙ የገዛውን አካል የወንበዴ መሸሸጊያ ለክፋትም መጠጊያ አደረግነው። ይህ አልበቃ ብሎን መፍረስ መበስበሱን ረሳነው። አምሮበትና ተውቦ ብናየው ለዘላለም የሚኖር መሰለን። አናጺው እግዚአብሔር መጥቶ ሊያስተካክለው ቢጠይቀን እኛ ማለት እኮ ብለን የመታደሻችንን ቀን አሳለፍነው። አፈር መሆናችንን ረሳነው። ከራሳችን አልፈን ሌላውን ቤተ መቅደስ ለማሳደፍ ቆርጠን ተነሳን። ከአምላክ ጋር ግብግብ ከፈጣሪያችንም ጋር የማናሸንፈውን ሰልፍ ገጠምን። ቤተ መቅደስን በኃጢአት መዶሻ ቅጥሮቿን ናድናቸው። በበደል ኃጢአት ማንም እንዳይለያቸው አድርገን አቃጠልናቸው። ግብፃዊው አቡነ ሺኖዳ ሰይጣን ወደ አንተ ቀርቦ በዝሙት ሲፈታተንህ የእግዚአብሔርን ቤተ መቅደስ አቆሽሽ ዘንድ እንዴት እችላለሁ ብለህ ራስህን ገስጽ ይሉ ነበር። እኛ ግን ይህን ሁሉ ተውነው። የጌታን ሕግ ከመንገዳችን አውጥተን ወደ ጎን አደረግነው። በራሳችንና በዓለም አሰራር ሕይወታችንን መራን። ይህ ደግሞ ከኛ አልፎ ትውልዱን አጠፋው። ቤታችንን ዋጋ አስከፈላት። ለአናጺው እግዚአብሔር እንዲገባ እሺ ካላልነው ገብቶም እንዲያስተካክለን ካልፈቀድን ወዮልን፣ ጥፋት አለብንና። የክብር ባለቤት ጌታ በቃና ዘገሊላ ቀዳሚውን ተአምር ካደረገ በኋላ ወደ ቅፍርናሆም ወረደ። በዚያ ግን ጥቂት ቆይቶ ወደ ኢየሩሳሌም ወጣ። ለጌታ ልገዛ ያለው ቅፍርናሆም ልባችን በክፋትና ተንኮል እየተሞላ የክብርን እንግዳ ለረጅም ዘመናት አላስቀምጠውም አለ። እሱ ግን ሰላም ወዳለበት ወደ ተቀበሉት ወደ ጻድቃን ከተማ ኢየሩሳሌም ወረደ። ኢየሩሳሌም ሲደርስ የአይሁድ ፋሲካ ቀርቦ ነበርና ወደ ቤተ መቅደስ ሄደ። የእግዚአብሔር የክብሩ መገለጫ ቤተ መቅደሱ በወንበዴዎች ተሞልቷል። የመስዋዕቱ ማቅረቢያ ስፍራ የነጋዴ መናኸሪያ ሆኗል። ስለ ቤቱ የማይገዳቸው፣ ስለ መንጋው የማይጨንቃቸው ምንደኛ እረኞች ለሚያገኙት ገንዘብ ብቻ ብለው መንጋውን በትነውታል። ነቢዩ ዳዊት በመዝሙሩ እንደተናገረው የቤቱ ቅንዓት የክርስቶስን ልብ በላች። ጌታዬ ክርስቶስ ሆይ ስለኛ ሰውነት ምን ያህል ጊዜ ልብህ በቅናት እንዲበላ አድርገን ይሆን? አንተ ልትጎበኘን ስትመጣ ስንት ጊዜ የወንበዴ ማደሪያ ሆነን አግኝተህን ሲሆን? የምስጋና
ይልቁንም ራሳችንን ላንተ ልንሰዋልህ በታቀደው ስፍራ ክፋትን ሰርተን የደምህን ዋጋ ምን አድርገነው ይሆን? ክርስቶስ አምላካችን በዚህ ጊዜ የቁጣውን በትር አነሳ። በጅራፍ እየገረፈ የምኩራብን ነጋዴዎች ማባረሩን ጀመረ። ጠረጴዛዎቻቸውን ገለበጠ፣ እንስሶቻቸውንም አስወጣ። እርግቦቻችሁን አንሱ አለ፣ የግፍ ገንዘባቸውንም በተነ። የቁጣው በትር ሲነሳ ማንም ከፊቱ ሊቆም የቻለ የለም። አማናዊውን ስልጣነ ክህነት ለራሱ ገንዘብ አደረገ። የእነርሱን ግን ክህነታቸውን ወሰደባቸው። ካልተጠቀሙበት ክብራቸው ዝቅ አደረጋቸው። በአባቴ ቤት ዳግመኛ የኦሪትን መስዋዕት አትሰዉ፣ በኦሪት ጸንተው ሥርዓት የሚለዋውጡትን ከቤቱ አሳደዳቸው። ዛሬስ ቢሆን የበዛች ርኅራኄው ጠበቀችን እንጂ የእሱን መቅሰፍት ሊቋቋም የሚችል ማንስ አለ? አምላክ ሆይ ፈቅጃለሁ፣ የኃጢአት ጠረጴዛዬን ገለባብጥ። በፍትወትና በምኞት እንስሳዊ ባህሪ ከለበስኩት እኔን በፍቅር ጅራፍ ገርፈህ መልአካዊ አድርገኝ። በግፍ የሰበሰብኩትን ሀብት ከመከማቻ ያወጥተህ በትነው። ብል የማያበላሸውን በአንተ ዘንድ ያለውን መዝገብ አከማች ዘንድ ስጠኝ። ዛሬ ግን በቤተ ክርስቲያን እንዲህ መከራ የበዛው ቤትህ የወንበዴ ዋሻ ስላደረግናት የቁጣህን በትር አንስተህ ነውን? ጌታ ሆይ ምን በደላችን ቢበዛ ጽድቃቸው የበዛላቸው ንጹሐን አገልጋዮች አሁን ድረስ አሉና ስለ እነሱ ፍቅር ብለህ ማረን። የቁጣህ ጅራፍ በፍቅርና ምሕረት ልባችንን ያስዳልን። የአይሁድ ጎበዛዝቶች የካህናት አለቆች ወደ እርሱ ቀርበው የሚሰራውን እንዲያቆም አጥብቀው ተቃወሙት። እርሱ ግን እንዲህ አላቸው፣ ይህን ቤተ መቅደስ አፍርሱት፣ በ3 ቀን አስነሳዋለሁ። ለራሳቸው የማይሰሩ ነገር ግን በአባቶቻቸው ሥራ የሚታበዩ አይሁድ ሁሉን ለሚያውቅ ጌታ የቤተ መቅደሳቸውን ታሪክ መተረክ ጀመሩ። 46 ዓመት የፈጀውን ሕንፃ አንተ በ3 ቀን ትሠራዋለህን? ሲሉ በጌታ ላይ ቃል ተናገሩ። እሱ ግን በ46ቱ መጽሐፍተ ብሉያት ስለተነገረለት ለቤዛችን ስለተዋሃደው ሰውነቱ ስለ እሱ ቤተ መቅደስ ይናገር ነበር። ከትውልዱ ማን አስተዋለ ተብሎ የተጻፈው በእነርሱ ተፈጸመ። ለሱ ለአምላካችን ግን ምን ተስኖት? 20ውን ዓለማት በአንዲት ዕለት የፈጠረ አንድ ሕንፃ ለማቆም ቅጽበት ሲፈጅበት ይሆን? እርሱ ግን ምኵራበ አይሁድን አጸዳ። የአባቴ ቤት የጸሎት ቤት ነች እንጂ የወንበዴ መሸሸጊያ አይደለችም ብሎ ገሰጻቸው። ዛሬ ከኛ መሃል ስንቶቻችን ጌታ ቤቱን እንዳያነጻ ከለከልነው? መስዋዕቱን ስንቶቻችን ተዳፈርነው? እንደ ምሕረቱ አቆየን እንጂ
የእኛ ጥፋት ከሁሉ ይበልጥ የለምን? እኛ ተሳለቅንበት፣ ስንቶች በጌታ ላይ በእኛ ምክንያት ተሳለቁበት። እነሆ የጽድቅ መንግሥት ቀርባለችና ሙሽራዋን መጥቷልና ሳይረፍድ እንመለስ። ቀኑ ሳይጨልምብን መብራታችንን አዘጋጅተን ዘይትን እንግዛ። ጌታ ሆይ ቤትህ እኮ የእረፍት ቤት ናት። ምን ያዘነ ሰው ቢመጣ ለአንተ ነግሮ የማይቀልለት ማን ነው? ምንስ የተከፋ ሰው ወደ አንተ ቢገሰግስ ተደስቶ የማይመለስ ተስፋ የቆረጠው ተስፋ አግኝቶ የማይመለስ ማን ነው? ይህን ቤትህን ጌታ ሆይ አንተ ጠብቅ። አንተ እንደነገርከን ምንደኞች ቤትህ ውስጥ ገብተዋልና አንተው ራስህ መፍትሄውን ስጠን። የገባንበት ስፍራ ስፋቱንና ጥልቀቱን አናውቅምና ፍጽም አትለየን። በሞት ጥላ መሃል እንኳን ብንሄድ አንተ ከኛ ጋር ሆነ ክፉን ሁሉ ተዋጋለን። ቅዱሳንን የረዳህ እነሱንም የጠበቅክ አምላክ እኛ ዛሬ ምን በደለኞች ብንሆንም ቅሉ ወደ ቅድስና እንድናድግ አበርታን። ይህ የልቦናችን መሻት በቅዱሳንህ ምልጃ የጸና ይሁንልን። ከሁሉ አስበልጠህ ባከበርካት በእናትህ በድንግል ማርያም ተማጽነንሃልና አትጣለን። ቤትህን ታጸዳ ዘንድ አትዘግይ። በበደላችን የመጣውን መቅሰፍት በምህረት ታሳልፈው ዘንድ ውድህና ፈቃድ ይሁንልን። ደግሞ ውስጣችንን አጽድተህ በሐዘን የጠቆረው ልቦናችንን በደስታ እንዲያበራ አድርገው። ምኩራብ ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።